ሙጃሂዱ ሼህ ጦልሃ ጃፈር ያጼ ዮሐንስን ጦር ገጥመው ድል ያረጉበት ቦታም ነው። ተክቢር አላሁ አክበር። ባለ ታሪክ ናችሁ። በ9 ቀበሌዎች የተዋቀረው የአርጎባ ልዩ ወረዳ በጣም በርካታ ጎጦች ላይ በርካታ ዑለሞች አልፈዋል። ለምሳሌ ያክል ጠቋሪ ጎጥ ላይ ሼህ አሊ ጣሂር የተባሉ የፊቅህ ምሁር ተፍሲር ሐዲስና ቁርአን ያቀሩ እንደነበር ታሪክ ያስረዳል። አይናምባ ጎጥ አሁን በቅርብ የነበሩትን ሼህ ኢድሪስ አብዱን ጨምሮ በጣም በርካታ መሻይኾች ያለፉበት ነው። ወረዴ ጎጥ ነስሮ ጎጥም ልክ እንደዚሁ። በተለይ ደግሞ አፈሶ ጎጥ አባሲያ ወይም ሼህ ዩሱፍ የተባሉ እጅግ በጣም ዝነኛ ጀግና ዓሊም የነበሩበት ቦታ ነው። ተክቢር። እዚሁ አፈሶ ጎጥ ላይ አብርዬ የተባለው አብርዬ ጎጥ ላይ ልዩ ስሙ ድኩላ የተባለው ቦታ ላይ የዚሁ የሼህ ዩሱፍ የአባሲያ የመጀመሪያ ሴት ልጃቸው አስያ ሴቶችን ቁርአን ታቀራ ነበር። ተክቢር። አርጎባ እንዲሁ በዋዛ የሚታለፍ አይደለም። ብዙ እምቅ እስላማዊ ታሪኮችን የያዘ በርካታ መሻይኾቻችን ዋጋ ከፍለው ያለፉበት ነው። የመጀመሪያ ልጃቸው አስያ ሴቶችን በማቅራት ብቻ